ወደ ገበያ እየሄድን ነው ማለት ነው። ከገዛም በኋላ እንግዲህ አብረን ያለን ተክላላ ወደ አመዴ ነው የምንሄደው። እዚህ ጋር ሚዛን እንመዘናለን። ሚዛን ይሰራል። ስንት ነው? 52 53 ልገባ ነው። ትንሽ አይትሊ የመጨረሻ እዚህ ጋር ተመዘንና ከዛ በኋላ ያው ጥራጥሬና በሶ ምናምን ያለበት ቦታ ለመፈለግ በጣም አዞረኝ ብሶጠው። ከዛ በኋላ ወርታች ወደ እህል ተራ ነበር ለካ እዛ ሄድኩኝ። ከዛ በጣም ምርጥ ሴትዮ ሲያጋጥመችኝ እዛ ጋር ቀረጽኩላችሁም እየረሳሁት በየማሉ ማለት ነው። የመጀመሪያ ብሎግም ስለሆነ ያው ይረሳል በየማሉ እና በጣም ምርጥ ሴትዮ ናት። ሁሉንም ነገር አገኘው ማለት ነው። 6 ኪሎ በሶ ገዛው፣ 2 ኪሎ አኩሪ አተር ሰላም ነው። ከዛ ሱፍ ግማሽ ተልባ ግማሽ አረኩኝ። ከዛ 1 ኪሎ ለውዝ አረኩኝ ማለት ወዴት ነው የማገኘው? አኩሪ አተር ምናምን ጥራጥሬ አላውቅም። ጥራጥሬ ወደ ላይ ሌላ ለውዝ ምናምን ሰሊጥ አይደለም ለውዝ ምናምን ወደ ላይ ተብለናል። ወደ ላይ እንሄዳለን ማለት ነው። በጣም መጫነቅ ነበረ፣ ባዮች ነበሩ ምናምን በጣም አድካሚ ነበረ። ከዛ በኋላ ገዛውና ሁሉም ነገር ያው ስገዛ አልቀረጽኩላችሁም ብያችኋለሁ። ከዛ ወደ ቤቴ ገባው ማለት ነው። ከዛም ቤቴ ገባው በኋላ ደግሞ የገዛዋቸውን አሳያችኋለሁ ማለት ነው። ከዛ ገዝቼ የመጣሁት ጠቅላላ ተደባለቀብኝ። ይሄ እንዳለ አኩሪ አተሩ ተበስቶ ይሄ እንዳለ ተበሳስቶ እዛ ጋር ያለው ሱፉ ሳይቀር ተበሳስቶ ማለት ነው። ሱፉን ተሳያችሁ ይሄ ተበሳስቶ እንዳለ ተበትኖ ያው ትንሽ ታልባው ምን ማለት ነው ይሄው እና እየለቀመን ነው። አኩሪ አተሩን ሱፉንም ለብቻ እንለቅማለን ገና ከዚህ ሁሉ ውስጥ አስባችሁታል? ወይኔ ምን ምን እንደገዛው ላሳያችሁ፣ ተከተሉኝ። በሶ ማለት ነው። በሶ 6 ኪሎ ነው የገዛሁት። 6 ኪሎ አይደለም ና ተከፈተ። ሁሉ በሶ ነው። በጣም ቆንጆ በሶ ነው የገዛሁት። አንጂ በሶ ማለት የሚያምር በሶ ነው። በጣም የሚያምር በሶ ነው። ቆሎ ራሱ ውጪ ላይ ቆሎ ነው በጣም ደስ የሚል በሶ። ይሄ ደግሞ አኩሪ አተር 2 ኪሎ ገዛው። ከዛ በኋላ ሱፍ ግማሽ ገዛው። ተልባ ግማሽ ገዛው። ለውዝ 1 ኪሎ ገዛው። አስባችሁታል? ይሄን ሁሉ ገዝቻለሁ። ከዘነኝ ሚክስ አድርገን እንግዲህ ይሄ አሁን ይጣጣዋል፣ ይዘፈዘፋል። ይዘፈዘፍና ከዛ በውሃው ከመጣ በኋላ ይሰጣል። ከዛ በኋላ ይቆላል። እነኚህም አመሰመስ ይደረጋል፣ ይቆላሉ። በቃ ያለ መጨረሻው ይሄ ሁሉ በሶ ነው። በሶ በጣም ጽድት ያለ በሶ ነው። ምንድነው እት ጽድት ያለ በሶ ነው። ሁሉ ነገር ቀንሳለኝ። በጣም በቅናሽ ሸጠች። ለሰታየኝ ወንድ ነኝና ሳዘንኳት ወሰለኝ እና ጽድት ያለ እቃ በቅናሽ ዋጋ ሌላ ጋር ጠይቄያለሁ ዋጋውን። ከዛ እሷ ጋር ግን የ20 ብር ልዩነት ምናምን አለ በጣም እና ያራዳ ልጅ ናት። ይመቻት። ወደ ለቀማ ወደ አይሁልሽም ሁሉ አይ የለቀምን ይወላችሁ የሚወጣው ይሄ ማሽን ለቀሙ ነው። አያችሁ ለቀማው ግን በጣም ያደክማል። እሺ ደከመኝ ከፋኝ እንደገና አሁን 8000 ብር እና 9000 ብር የሚወጣበትን ፕሮቲን ይሄ ፕሮቲን ምናምን ነገር የሚባሉት አሉ ፕሮቲኖች ይላሉ። እንደዚህ አድርጋችሁ ታዘጋጁ የተሻለ ነውና በጣም የሚገርም ለውጥና ያመጣልን ብለን ተስፋ እናደርጋለን። እስካላቋረጥን ድረስ ሰፈር ውስጥ ነው ጂሙን መሰረው ጂም ቤት ሳይሆን ማለት ነው። ያራዳ ልጅ ጎረቤቶች አሉ እዚህ ጋር ማለት ነው። ጀለሶች ከነሱ ጋር ነው የምሰራው እና እየለቀመን ነው። ደከመኝ ወገን ደከመኝ። ረጅም ሰዓት ቁጭ ስል ማለት ነው ድክም አለኝ እና ያለኝ አማራጭ ምንድነው? መነሳት ከተነሳው ዳረግም። እዚህ ጋር ደግሞ ወት ያለች አልቅም እንደ እግዚአብሔር ሴትዮዋ ብዙ ኪሎ መሰለኝ ሰጠችኝ ሳያት ማለት ነው። አንጀቷን በሏት መሰለኝ። የሆነ 3 ኪሎ አረኩትና ብር ሲያንሰኝ 2 ኪሎ አስደረኩትኝ። ከዛ በኋላ እዩት አሁን እዩት ይሁን እንደጋር እዩት ውስጥ ማአት አለ። ምን ይባልሽ ነው? ይሄን ሁሉ ዘፍዝፌ ከዘፈዘፍኩት በኋላ ማለት ነው አሁን ይመጣል። ከዛ በኋላ አደርቀዋለሁ ፀሐይ ላይ። ከደረቀ በኋላ ደግሞ አበስለዋለሁ ምጣድ ላይ እቆላዋለሁ። ከቆላሁት በኋላ ግን ያው ቀላቅለና አስፈጫዋለሁ። ታይታላችሁ ማርያም ነው። ደከመኝ ለቀ
ዞሮብኛል። ለምንጣችሁ ጨርሰናል እኮ ይላስ እቺ ቀረችው እቺ ይሄ ማለት ነው ሞላ ነው ግን ምን ገና ይሄ ራሱ በጣም ብዙ እኮ ነው። ይሄ ብቻውን ጋራ ነው የሚያክለው ራሱ ደከመኝ ከፋኝ እንደገና መረረኝ ደጎ በመጨረሻም ጨርሰናል። ቆሻሻው ነው ያለው እዚህ ያለ ቆሻሻ ነው የወጣው። ጨርሰናል። በጣም የደከመኝ ማለት ነው። ምን እናደርጋለን መሰላችሁ? በውሃ እናጥበዋለን። መታጠብ አለበት። እት ቻው ይሄው ማለት ይሄ የሚንሳፈው ከላይ ጠቅላላ ይሄ ከላይ የሚንሳፈው እንዳለ ምን እናደርጋለን? ፍሬ የሌለው ነገር ስለሆነ እንደዚህ እንደፋዋለን ለይተን ማለት ነው። እናጥበዋለን። ከዛ እናሰጠዋለን። በደንብ አጥበን አሳያችኋለሁ። አሁን ደግሞ ማለት ነው ሱፍ እንትን ላለ ሱፍ አበጥረን እንለቅማለን። ይሄ ሱፍ ቀላባይተኝ ሚስታወጡ እዚህ ጋር ጫፍ ላይ የሚቀር እንትን አለ። ብዙ ገለባ አለው መሰለኝ ነገር ገለባ የለውም ግን እዚህ ጋር የተወሰነ ብጣሪዎች አሉ። ትንሽ አፈር ነገር አለው ወይ ይሄ አጥበዋለሁ አፈሩን አብሬ አሸዋለሁ ወይ መጀመሪያ ቆይ ድንጋይ እንልቀምለት። ለቅሜ ከጨረስኩ በኋላ አሳያችኋለሁ። ጨርሰናል። ጨርሰናል። ይሄ ሱፉን ጨረስነው። ብዙ ልቃሜ የለውም ሱፉ እንደምታዩት ነው። ብዙ አይደለም። ይሄ አበጠረው ነው። አሁን ደግሞ ተልባውን ይቀርና ተልባውን አይቀር ኦፍ ኮርስ ተልባውን ደግሞ እንለቅምና ፏፈሽናል ማለት ነው። ተልባው ማለት ነው ቆሻሻ አለው በጣም የተልባው ትንሽ ከበድ ይላል። ግን ልቀሚ ስላት እምቢ አለች። አለቅም ተለቅመሽ አለቅም በሶ ለመጠጣት ግን ትመጫለሽ። ዋይናት በሶ ለመጠጣት ነው ያላችሁ። ትንሽ አፈር ነገር አለውና ብዙ ልቃሚ የለውም እኮ ግን ነው ተሰላቸንና እና እኔ ደግሞ ሳይለቅም አልሰማም። መለቀም አለበት። እኔ ደግሞ ቲም መለቀም የለበትም። ይሁሉ እንግዲህ ለመወፈር ነው። ያው ጂም ጀምረናል። ወፍር ያለው ግን እኮ እናንተ አይታችሁታል። ባክ ወደዛ ዙረዋል። አይ እባካችሁ አንሰብስክራይብ ስሙ አረ በጎና አድርገው በጣም ደፍሞን ማለት ነው። I'm trying my best አዙረዋል ወደዚህ አድርገው። አረ እባክህ ከዛ በኋላ ጽድት አድርገን አሁን እየለቀምነው ነው። እዩት እየነፋ ነው እየነፋ ነው። የሚወጣው ቆሻሻ ቆሻሻ እዚህ ነው እየለቃቀም ነው ማለት ነው። በመጨረሻም ተልባችንን ጨርሰናል ለቅመን ማለት ነው። እግዚአብሔርን አረ እንደው ማዘሮናት እንደዚህ መጥተለኝ ዝም ብለህ ለምን ተቀርጻለህ እያለችኝ ነው። በዚህ ወንፊት ነው ነፍተን ያወጣነው ማለት ነው። እና ተነፍቶ የወጣው ነው አያችሁት። እና በጣም ምርጥ ነው። እና አሁን ይኸውላችሁ ነገ ይቆላል ምናምን ከተቆልቶ ምናምን ከዛ እንገናኛለን። በቃ ሊፈጭ ሲል ነው ከዚህ በኋላ እንገናኛለን። እኔ የጨመርኳቸው ጠቅላላ ያላቸውን ጥቅሞች እዚህ ጋር በዝርዝር ላስረዳችሁ እፈልጋለሁ። ያላቸው ጥቅም ማለት ነው። አሁን በሶ ገብስ ያው 6 ኪሎ ያው ይህ ወደ ትልቁ መሰረት ሲሆን በዋናነት ለሰውነት ቀጣይነት ያለው ኃይል የሚሰጥ ነው። ዋና ንጥረ ነገሮች ውስብስብ ካርቦሃይድሬት በሉ፣ ከፍተኛ ፋይበር በሉ፣ ይሄ ግሉካን ቤታ ግሉካን ታውቃላችሁ። እሱ ቫይታሚን ቢ እና ደግሞ ማዕድናት ብረት፣ ማግኒዚየም። ጥቅሙ ደግሞ ቀኑ ሙሉ የሚበቃ ያው ቀጣይነት ያለው ኃይል ይሰጣቸዋል ማለት ነው። እንደገና ደግሞ ፋይበሩ ለምግብ መፈጨት ስርዓት እጅግ ጠቃሚ ነው። ሆድ አይነፋም በሉ። ደግሞ በደም ውስጥ ያለውን የስኳር መጠን ሳያናጋ ያው ረሃብ ይከላከልላቸዋል። እንደገና ደግሞ አኩሪ አተሩ 2 ኪሎ እና ይሄ ደግሞ ፕሮቲን ምንጭ ነው። በዛ ላይ ዋና ንጥረ ነገሮች የተሟላ እጽዋት ተኮር ፕሮቲን
ሁሉንም 9 አስፈላጊ አሚኖ አሲዶች የያዘ ነው። ካልሲየም፣ ብረት እና ፎሊክ አሲድ የሚባለውንም የያዘ ነው። ጥቅሙ ጡንቻን ለመገንባትና ለመጠገን ቁልፍ ሚና ይጫወታል። ከባድ ስፖርት ወይም እንቅስቃሴ ካደረገ በኋላ ጡንቻዎች በፍጥነት እንዲያገግሙ ያደርጋል። በጣም ምርጥ ነው። መልሶ ያገግመው ደግሞ የአጥንትን ጥንካሬ ይጨምራል። ይሄን አሉ እንግዲህ ያያችሁ አኩሪ አተር። ለውዝ ደግሞ ጥቅሙ ልንገራችሁ። ጤናማ ካሎሪ እንዲሁም ደግሞ ጣዕም የሚጨምር ነገር ነው። ያው ጤናማ ካሎሪም ያለው ዋና ንጥረ ነገሮች የሚባሉት ጤናማ ቅባቶች ይባላሉ። ፕሮቲን በሉ፣ ቫይታሚን ኢ እና ማግኒዚየም አለው። እንደገና ደግሞ ጥቅሙ በጣም ከፍተኛ ካሎሪ ስላለው ያው ክብደት ጤናማ በሆነ መንገድ ለመጨመር ይረዳችኋል። እንደገና ደግሞ ያው ጤናማ የስብ ክምችት እንዲኖራችሁ ያደርጋል። ለልብ ጤንነት፣ ለሆርሞን መመጣጠን እጅግ አስፈላጊ ነው። ለበሶ ያው ልዩ ጣዕም ይሰጠዋል፣ መዓዛም ይሰጠዋል። ተልባ ደግሞ ጥቅሙ ግማሽ ነው ኪሎ ነው የጨመርኩት። ተልባ ደግሞ የተልባ ዋና ሚና የውስጥ አካላት ጤንነት መጠበቅ፣ ውህዱን ማለስለስ፣ እንደገና ያለስልሷል። እንደገና በሶቹ ዋና ንጥረ ነገሮቹ ደግሞ ኦሜጋ 3 የቅባት አሲድ የሚባለው እሱ ጥቅም አለው በሉ። ሊግናንስ እና የሚሟማ ፋይበር ጥቅሙ ደግሞ የመገጣጠሚያዎችን ጤንነት ይከላከላል። የጋራ ህመም ወይም ግጭትን ይከላከላል። የልብና የደም ዝውውርን ያሻሽላል። የአንጎልን ንቃት ይጨምራል። ለቆዳን ለፀጉር ጥራት በጣም ጥሩ ነው። ቅባትነት ስላለው ይጠቅማቸዋል። ሱፍም ግማሽ ኪሎ ተጠቅሜያለሁ። ሱፍ በቪታሚንና በማዕድን የበለጸገ ድንቅ የቅባት እህል ነው። ስለዚህ ዋና ንጥረ ነገሮቹ ኦሜጋ 6 የቅባት አሲድ፣ ቫይታሚን ኢ፣ ዚንክ እና ሴሊኒየም የሚባለው አለው። ጥቅሙ ደግሞ በሽታ መከላከል አቅምን ይጨምራል በከፍተኛ ደረጃ ማለት ነው፣ ያጠናክራል። ዚንክ ስላለው ለሆርሞን በተለይ ለወንዶች ቴስቶስትሮን መመረጥና ለጡንቻ እድገት ይረዳል። በጣም የሚያግዘው እና በጣም ጤናማ ነው። ያው ይሄንን ለብ ባለ ውሃ በማር በወተት እያደረጋችሁ በባዶም ትችላላችሁ በተጠቀሙት በጣም ተተርፉበት። ስለዚህ ሁሉ ነገር ያለው ነው። እንግዲህ በእጃችሁ አይናችሁ ያየ ንጹህ ነገር ሰርታችሁ መጠቀም ካልቻላችሁ ገንዘብ ዝም ብሎ ማውጣት አምሯችሁ ከሆነ መጣችሁ ነው። ስለዚህ ይሄ ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። እዚህ ጋር ደግሞ ያው ነፋፋውት ጽድት አድርጌ ኮፍጮ ካመጣሁት በኋላ ነፍቼ ምን ብዬ ከዛ በኋላ ያው በፊት ፕሮቲን የገዛውበት እቃ ነበረ። ያኔ 5000 ብር ነው የገዛሁት። እንግዲህ የፕሮቲኑ እቃ አስቡት። በጣም ፕሮቲኑ ማለት ነው። ይሄ ፕሮቲኑ የሚባለው ተሸውጪ ነው አይደል? በቃ ያም ያለው ይሄም አለው። ስለዚህ አይኔ ያየውን ይሄ ጽድት አድርጌ ብሰራ ይሻለኛል እና አሁን እሱ እቃ ውስጥ ከተተኩትኝ በማሽን በጁስ መፍጫ ፈጫውት ጣዕሙን ልነግራችሁ አልችልም። ማርያም ጽድት ያለ ጣዕም ነው ያለው። በቃ ጽድት ያለ ይመቻችሁ፣ ተጠቀሙበት። በመጨረሻ አያችሁ በጣም የሚገርም ነው። ሁላችሁም እንደዚህ ያደርጋችሁ በየቤቶቻችሁ እያዘጋጃችሁ ተጠቀሙ። ማለት ያው በቃ በተለይ ገንዘብ ለማውጣት አትሩጡ። ያም ይጠቅማል በርግጥ ይሄም ደግሞ በጣም ይጠቅማል እንላችሁና ይመቻችሁ። ሁላችሁም ያው ከተመቻችሁ ሰብስክራይብ አድርጉ እና እንደዚህ ያደርጋችሁ ብትጠቀሙ የተሻለ ነው። ለውጡን ደግሞ እናያለን። በቅርብ ጊዜ ቪዲዮ ሰራላችኋል። ይመቻችሁ።